እናቴ በሆስፒታሉ ውስጥ ለጥቂት ቀናት አብራኝ ቆይታ ነበር። ከዛ በኋላ ግን ከሆስፒታሉ ጠፋች። ስሟን ብቻ አውቃለሁ። ስሟ አልማዝ ከበደ ነው። አልማዝ ከበደ። ያን ጊዜ 1 ዓመቴ ነበር። ወደ ስዊድን ለመሄድ የፈጀብኝ የ1 ዓመት ፕሮሰስ ነበር። ስለ እናቴ የማውቀው ምንም ነገር የለም። እሷን ግን እጅግ በጣም ማግኘት ፈልጋለሁ። But I don't know what happened to her, so I really want to find. Are you still in Sweden? Yes. እዛ ስዊድን ነኝ የምኖረው። Which state are you living in Sweden? I live in Stockholm. Stockholm, that's the capital, yeah? Yes. Great. Is there any new information about your parents? No, I haven't. ምንም የሰማሁት ነገር የለም። Anything? Still you are looking for your mom. አዎ በፍለጋ ላይ ነኝ። Yes, I'm looking. Can you remind me about your parents' name and any other information? I know that my mother's name is. ያለኝ መረጃ የእናቴ ስም አልማዝ ከበደ እንደሚባልና የወለደችኝ ጥቁር አንበሳ ነበር። በኋላም እኔን እዛው ጥቁር አንበሳ ትታይ መሄዷንና እኔም ለ1 ሳምንት እዛው ጥቁር አንበሳ እንደነበርኩ ነው ማቀው። I don't know anything else than that. That's all I know. You just only know your mother's name, yeah? Yes. How about your father? So Have you heard something about your father and your relatives? I haven't. ስለ አባቴ ምንም አይነት መረጃ አላገኘውም። በወረቀትም ላይ የአባት ስም አይታወቅም ነበር የሚለው። እንዲሁም ስለ ሌሎች ቤተሰቦቼ የማውቀው ምንም አይነት መረጃ የለኝም። And no other family members. I have no information about that. All right. Do you have any other information, not only about your mom's name, but the place, the year, everything? Just tell us. Yes, I know the date was in 1982. አዎ አውቀዋለሁ። ግንቦት 27 1982 የተወለድኩበት ዓመተ ምህረት ነው። Day I was born. ይህንን አውቃለሁ። ስወለድ አሞኝ ስለነበር የጨቅላ ህፃናት ጽኑ ህሙማን ክፍል ነበር። I was in the pediatric clinic because I was sick when I was born. And yeah, that's about it. All right. So today we are about to meet someone who is Lisa's mom, she said. So we're gonna meet her and we're gonna discuss about your mom, everything, okay? Are you ready for that? Are you that? ready? I'm trying to be. እየሞከርኩ ነው። Okay. ለማንኛውም እናት ነን ብለው የመጡ እንግዳሉ እሳቸውን እንቀበላለን። በነገራችን ላይ ስለ ሊሳ ጉዳይ ስናነሳ ላለፈው 1 ዓመት ጥያቄ ከቀረበ በኋላ እናት ነኝ ብሎ የቀረበ ማንም ሰው የለም ይላል። ግን አንዲት እናት በተደጋጋሚ ደውለው እንግዲህ አግኝተናቸዋል። ዛሬ አብረን እሳቸውን እንጋብዝና እስኪ ከእሳቸው ጋር ቆይታ ይኖረናል ማለት ነው። እንቀበላቸው እናታችን። እንኳን ደህና መጡ። እንኳን ደህና መጡ። ደህና ኖት? በኡናያች እንዴት ኖት? እንኳን ደህና መጡ። ደህና ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አረፋሉ። እንዴት ኖት? ደህና ነኝ። ደህና ናችሁ? እግዚአብሔር የተመሰገነ ይሁን። እግዚአብሔርን ስንጃ እግዚአብሔርን በቃ ይሄን ላገናኘኝ በ44 ዓመት በጣም ነው መሰግነው። ችግር ነው። እስኪ ግን መጀመሪያ እንግዲህ ስሞትን እንታዋወቃለን፣ ታሪኩን እንመረምራለን። ምክንያቱም እርግጠኛ ለመሆን እርሶም በቴሌቪዥን አይተው እንዴት እሷ የኔ ልጅ ናት ሊሉ እንደቻሉ ይነግሩናል። ስሞት ማን ይባላል? አልማዝ። የአባቷ ስም ከበደ፣ በእሷ ስም ነው የተመዘገበው ስሙ። ስሙ የእርሶ ማን ነው? አልማዝ። የኔ ስም አልማዝ ነው። ታሪኩን እስኪ ንገሩን። ምንድን ነው የተፈጠረው? የሰብ አገልጋይ ነበርኩ ለቤተሰቦቼ። በቃ እኔው ነኝ ቤት ውስጥ በቃ አገልጋይ ነኝ። ስሰራ በቃ በመሃል ቆሎ ሸጣለሁ። ሾሌ ነጭ ጠላ የሚባል ቦታ አለ ወደ ዘበኛ ስፈር። ቀለም ወርቅ ነው የተማርኩት። እስከ 5ኛ ክፍል ይጥለኝ ነበር። በቃ እየተቀለለ ይከተኛል ዴክሱ ስር እስከ 11 ዓመት ሲሆነኝ እስከ 5 ታግዬ ተማርኩ። የሚጥል በቃ አላስተምር አለኝ። አላስተምር ሲለኝ ልክ ትምህርቱን ስተው በሽታውም ተወኝ። ከዛ እናቴም ችግረኛ ናት። ቤተሰብ ላይ ነኝ። 20 ዓመቴ ነው እና ቤተሰብ ላይ ነኝ። ወሰርቢ እየሄድኩ ቅጠል እያመጣው
እዛ እየሸጥኩ በቃ እናቴን ስለምወዳት ማገልገል ለእናቴ መስጠት ነው ስራዬ። በቃ በጣም ወዳታለሁ። ከዛ ቁጭ ከምል ልብስ አጥባለሁ ምን እላለሁ ቁጭ ከምል ቆሎ ብሸጥስ አልኩና ሾሌ ነጭ ጠላ እዛ ቀጨኔ ሄድና እዛ በቃ መሸጥ ጀመርኩ። ዝም ብሎ በሳንቲም ነገር ነው ያኔ በቃ እናቴን ስለምወዳት። እዛ ቤት ይሸጡ ነበር ሾሌ ነጭ ጠላ? አዎ እዛ ነው የምሸጠው። በነገራችን ላይ ጥላሁን ገሰሰ ሾሌ ነጭ ጠላ የወጣው ትክክለኛው ቦታ ቤቱም እሱ ነው፣ ታሪኩም እሱ ነው። ብዙ ነገር አለ። እኔ ልጅ ነኝ አላቅም፣ ወጣት ነኝ፣ ብዙ ነገር አላቅም። በቃ እንደ 20 ዓመት አይደለም ብዙ ነገር አላቅም። እናቴን ማገልገል ነው ስራዬ። በጣም ነው የምወዳት። አሁን አለች አልጋ ላይ ናት አለች ቀበሌ ቤት ውስጥ እና ወደምን ከጤና ያስጣቸው አለችም ትንፋሿ አለ መቼም። አሁን ከዛ ሳገለግል ይሄን ልጅ አገኘዋለሁ ከበደ። አገኘዋለሁ ጠላ የጠጣላ ቤት ሳገኘው አልያዝ አልኩት። በቃ ብዙ ለወንድ አልመችም። ይቅርታ ወይዘሮ አልማዝ የእርሶ የአባት ስም ማን ነው? ቶላ ኦኬ አልማዝ ቶላ። እዛ ሶልድ ነው እዛ ነርሷ የአባትሽን ስም አይደለም የአባቷን ነው አለች። ከሊሳ አባት ጋር ተገናኙ? በ73 ናሴ 20 ተገናኘ። እሺ እዛ ስንገናኝ በቃ አለቀ ሲለኝ በቃ እኔ እኮ የሀብታም ልጅ ነኝ እና አንድ ላይ አንሆንም ግን አለኝ። እሺ ችግር የለውም አንዳንድ ነገር ገዝቶ ሲያመጣልኝ ጫማም ሁሉ ነገር ብርቅ ነው እንዴ ቆሎ ከሚሸጠ ይበልጥ ነው ይሄ ልጅ የሚያረግልኝ አልኩና በቃ አንድ ላይ ሆነን በውጭው ነው አንድ ላይ ሆነን በቃ ፍቅር የሚሉት ያን ያወቅኩኝ ከሱ ጋር ደግሞ ልጅ ነው ከሱ ከኔ እድሜ እሱ ከፍ ያለ ነው እና ምን አለ ይሄን ቤቴ ነው የሀብታም ልጅ ነኝ አንቺ የደሃ ልጅ ነሽ እንዴት ብዬ ነው ካንቺ ጋር ቤቴን አሳየውት እናቴ ያኔ ጎልማሳ ናት ታዋቂው ጓደኛዬ ነው ይኸውልሽ እያለ ለእናቴም ብር ይሰጣል እኔም ከምሸጠው በላይ ነው የሚያደርግልኝ በቃ ደስ አለኝ ቆሎ መሸጡን ተይ ይለኝ ጀመር እሺ እተዋለሁ አግኝቼ ነው አልኩኝና ከፈርጌ ተኩ ለእናቴም በጣም ይረዳኝ ጀመር በቃ ይመጣል አቤት የደሃ ሽሮ እያለ እናቴ ስሰጥ አቤት የደሃ እዚሁ ይጋገራል እዚሁ እንተኛለን የቀበሌ ቤት ነው በጣም ችግረኛ ነውና ሲረዳ አብረን እንኖር ቤት ተከራይተን ቤተሰብ ላይ ደስ አይልም ስለው እንዴ እኔ ሀብታም ልጅ ሆኜ አንቺ የደሃ ልጅ እንዴት ብዬ ነው ቤተሰብ ይቃወመኛል አለ እሺ ከተቃወመ ልጁን ቸርቸር ጎዳና ወስደን ላስወርድልኝ ያረግ እኔ አላስወርድም ወልጄ ያው ለእናቴንም አላስቸግርም አልኩና በቃ 5 ወር ድረስ አብረን ኖረን በውጭው ማለት ነው ይመጣል ይሄዳል ጠላ በጣም ይወዳል ጠጅ ይወዳል ልጅ ነው እና እሺ አልኩኝና ከዛ አብረን እንትን ስንል ናሴ 20 ነው ከሱ ጋር የተገናኘ ነው 73 ናሴ 20 ስንገናኝ በጥር እስከ ጥር yes was many but ለእናቴ ብዙ ጥያቄዎች ቢኖሩኝም ግን አንድ ነገር ትንገረኝ ይህን ውሳኔ ስትወስን ምን ይሰማት ነበር? አስቸጋሪ ውሳኔ ነበር። ምንስ ተሰማት? ይህንን ማወቅ ፈልጋለሁ። what went through her mind that I would like to know about that እና እኔ በጣም በቃ እኔ ስለጣልኳት እንደ ኃጢያት ነው የምቆጥረው በጣም ነው ያዘንኩ 40 ስንት ዓመት ሙሉ በጣም ተንተናልኩ እየከነከነኝ አሁን አባትየውን ራሱ እህትየዋ 6 ዓመት ነው እሷን ሳላ ኮለልኩ የተቀመጥኩት ማለት ነው ቆሎ ምትሸጥ ጓደኛዬ ከምትቀመጪ አንዲውን እንዳንቺ የተቸገራል አግሪስ ላይ እሺ ከቤተሰብ ላይ ከመቀመጥ ይሻላል አልኩና ከሱ ጋር ተቀመጥኩኝ ከሱ ጋር ስቀመጥ 38 ዓመታችን አሁን አንድ ላይ ከሱ ጋር ያው ከስራ ወጥቶ እሱም ያው የኔ ተመሳሳይ ነው እና እሺ አልኩኝ ይሄው አንድ ላይ አለን አሁን በ90 ዓመተ ምህረት ፈልጊያት ነበር ቤት ስላገኘው ቤት ፈልግ ስላገኘዋት በቃ እዛው ጥቁር አንበሳ ሄጄ ፈለኳት እንደዚህ እኮ አትቀመጥም ማለት ምን ነው የት ነው መንግስት ወስዷታል በተለያየ ህፃናት ማሳደጊያ እዛ ደግሞ ይርኩኝ ቀጨኔ ሲሄድ አራዜሉ አይኖሩም አሉኝ በጣም ፈልጊያት ነበር ያው ቤት ስለሆነ አንድ ላይ ከልጆቼ ጋር ለማሳደግ ነው እንግዲህ እንደሰጠው የሚሰጡኝ መሰለኝ አላወኩም ችግርና ያው ችግር ነው ያለያየን እንጂ እኔ ልጅ ጣልቻ አይደለም 5 ልጅ ነው ያሳደግኩት 4 ሴትና ወለዱ ከዛ በኋላ 4 ሴትና አንድ ወንድ አሉኝ 4 ሴት አሉ ከሷ አሁን
ከሷ ኋላ የተወለደ 38 አመቱ ነው። አራት ወንድ አራት ሴት አንድ ወንድ ነው። አራት ሴት አንድ ከሷ ውጪ So if she is your mother, you know, biological mother, you will have 3 sisters and 1 brother, all right? And she's very much happy to see you via the screen. She is really very, very much happy to see you. As my colleague Zagi told you, that hospital name and your mother's name in the years and some stories are really very similar. So we'll pray for you and we'll pray for your mother to get, you know, your biological mother. So, but we have to assure via DNA, all right? And she's really very much happy to see you. Lisa? Yeah, me too. Me too. I'm very happy. I'm very happy for the opportunity. በጣም ደስተኛ ነኝ ይህንን እድል ስላገኘ። Possible. Thank you. 2016 ነው ያየዋት። ብድግ አልኩና ውይ እቺ ልጅ የኔ ልጅ ናት ብዬ ብድ አልኩኝ። አሁን ልጆቹ አልናገሩም አልሰሙም። እንዴ ልጅ አለሽ እንዴ አሉኝ። አልሰሙም። ባለቤቴም አሁን ነው ዛሬ የምነግረው እንደገባው ልጅ እኮ ናት እቺ ወይኔ ጉዴ እንዴት ነው ማረገው? ለምን ልጄ ናት ግን አሉ? መልኳ ስለመሰሉት ነው ወይስ ያወራችሁ ታሪክ ተመሳሳይ ስለሆነ ነው? ያወራችሁ ታሪክ ከኔ ጋር ተመሳሰለብኝ። በቃ የኔ ናት አልኩኝ። ልቤ በቃ በጣም እንትን ይሄ የሆነ በሽታ ቢኖርብኝ በቃ እዛ ወድቅ ያለው ያኔ ነው በቃ ይጨረስኩት። All right, we wish you all the best. So we have to go to the DNA, all right? እና ማማ ምንድነው የምናደርገው? እርግጠኛ ለመሆን አሁን የእርሶንም ነገር ሰምተናል፣ የሊሳንም ሰምተናል። ጸጊ እንዳለችው ሙሉ በሙሉ ደግሞ እርግጠኛ እንደሆን እሱም እንድረጋጋ ዲኤንኤ እርግጠኛ በጣም ምክንያቱም ሁለት የተለያየ ቤተሰብ ያ ቤተሰብ በትክክል እናት ልጅም ልጅ መሆኗን የምናረጋግጠው አንድም በፎቶግራፍ ነው፣ በታሪክ መመሳሰል ነው። እነዚህ ነገሮች ታሪኩ ቢመሳሰል እንኳን በጣም እርግጠኛ የሚያደርገን ደግሞ የዲኤንኤ ነው። ምናልባት ሞደው እንደዛ ነው። የሷ እኔም በጣም እውነት የሷ የደስተኛው እንድቀበል ብዙ ወላር ስላለ እዛ ጥቁር አንበሳ ለኔም የኔም ላትሆን ትችላለች እንደዚህ ሆኜ ለኔም ላትሆን ስለማት ስለዚህ ወደ ዲኤንኤ በጣም ደግሞ ከሲታናት ያማት ነበር። እዛ ብዙ ቆየው ነርሷን እንትን በላይ ነው ወዲያው ድሬዳዋ ሄድኩኝ። በ76 ተመለስኩ ለናቴ ምናምን። እንግዲህ ይሄ ታሪክ በሊዛ ቦታ ቆመን ብናስበው ላለፉት 43 አመታት የማንነት ጥያቄ ያለባት ከጥቁር አንበሳ ብቻ ሆስፒታል መወለዷን ብቻ የምታውቅ ከዛም በማደጎ እንግዲህ ወደ ውጭ ሀገር እንድትሄድ የተደረገች ልጅ ናት። የቤተሰብ ናፍቆት የማንነት ጥያቄ አንገላቷት ኖራ ነው እኛ ጋም ቤተሰቤን እናቴን ብላ የመጣችው። ወይዘሮ አልማዝም እንግዲህ ይሄን አመት ራሳቸውን በመውቀስ የቆዩ ናቸውና የእውነት እናትና ልጅ ሆነው በትክክል እሱም ታውቆ ቢገናኙና ይሄም ከዚህም እንግዲህ ጥያቄ ማረፍ ትልቅ ነገር ስለሆነ ቢሳካላቸው እኛም ደስ ይለናል። ስለዚህ ሊሳም ካለችበት ስዊድን አገር ዲኤንኤዋን እንድሰጥ ወይዘሮ አልማዝም ከዚሁ እንዲሰጡ እናደርግና ውጤቱን እንግዲህ በሌላ ፕሮግራማችን ሲደርስ ይዘን ምን መጣ ነው የሚሆነው። ትክክል ሊሳ we wish you all the best, all right? Thank you so much. Yeah. Thank you. So Thank you. we'll be back after the result, after some times. So we wish you all the best. May God be with you. We love you. And your mother is very happy to see you via the screen. Mama, salam lilat yeah. She's saying you hi. Hi. Yes. ያየችኝ ነው። ወይኔ እውነት እኔ በጣም አዝኜ ነው እውነት። አሁን እንባዬ በቃ አይዞት ምን ላድርግ። እና ሰው ልጅን አይጠልም መቼም። በእሱ አሁን እኔ ቁስለኛ ነኝ። አይዞት ስፈልጋት ኖሬያለሁ በ90ና በ23 አመት በ2003 ሁለት ፈልጊያታለሁ። አይዞት አሁን ሰው ሁሉ ነገር ተረድታለች። እሺ ማየ የነበረውን ችግር አውቃለች። አረፍ እዚህ ላይ የምታዩትን ቪዲዮ ሰው ነው በውስጥ በኩል ሼር ያደርገልኝ ማለት ነውና በጣም የሚገርምና የሚያሳዝን ኮሜንት ነው። ሰዎች ቪዲዮ አስር እየገቡ ሲያርጉ የነበሩት ማለት ነው። እኔ አላቃቸውም፣ አሁን ገና ነው እነሱ ማየት የጀመርኩት ማለት ነው። ሰው ሼር ካደረገልኝ በኋላ ቪዲዮ የሚሰሩትን ባልና ሚስት ገብቼ አየሁኝ ማለት ነው። የተወሰነውና ጥሩ ነገር ነው የሚያስተላልፉት። ጥሩ ላይፍ ያላቸው ልጆች ዲሲፕሊን የሆኑ ሚስትየው አረገዘች፣
ስትወልድ ወደ ቤቷ ስትመጣ አቀባበል ሲደረግላት በነበረው ቪዲዮ ላይ ነው ሰዎች በጣም ኔጌቲቭ የሆነ ነገር ቡሊ ሲያደርጓት የነበረው እዚህ ላይ ማለት ነውና በጣም ይገርማል። ያው ሀበሻ ሲባል ኢትዮጵያዊ ሲባል ያው 75% እኮ በኔጌቲቭ ነገር የተሞላ አይደለ? በላይ አንዳንዱ ላይፍን አንደርስታንድ ማድረግ አይፈልግም፣ ስለ ላይፍ መስማት አይፈልግም፣ ሰው ምን ውስጥ እንደሚያልፍ ማወቅ አይፈልግም። ስፔሻሊ ደግሞ እርግዝናና ወሊድ ጋር የተገናኘ ነገር ማለት ነውና ብዙ ጊዜ የምትወልድ ሴት እናትን የሚሳደብ ሴቶችን የሚሳደብ እናትን በመልክ የሚያንቋሽሹ ሰዎች እዚህ ላይ እናትም ሆኖ አንዳንድ ዱርዮችን እናያለን እዚህ ላይ ማለት ነው። እንግዲህ እኔ እንደዚህ አይነቶቹን እውነቱን ለመናገር ብዙ ጊዜ እንደምናገረው የት እንደሚያድጉ የሚያድጉበት ሰፈርና አብረው የሚኖሩት ሰዎች ናቸው የሚወስነው ማለት ነው። ላይክ እንዴት ሆነው እንደኖሩ ማለት ነውና የሰውን ንግግር፣ አክሽን፣ ማንነት አይታችሁ አስተዳደጉና ቤተሰቡን መገመት አያቅታችሁም። ቢካዝ ሰው አንዴና ሁለቴ ብቻ ነው ላይክ ራሱን ሳይሆን የሆነ ሰው እያታለለ ማውራት የሚችለው እንጂ ትክክለኛ ፐርሰናሊቲው ኤቭሪዴይ እዚህ ሶሻል ሚዲያ ላይ የሚያስተላልፈው መልእክትና የሚያደርገው አክሽን ነው ማለት ነው። ዘፋኝ ከሆነ ፐርሰናሊቲው ዘፋኝ ነው ማለት ነው። ተሳዳቢ ከሆነ 2-3 ጊዜ 4 ጊዜ ደጋግሞ ሰው ይሳደባል ማለት ነው። ባለጌ ከሆነ ስለ ብልግና እንጂ ካፍ ውስጥ አይወጣም። የሚሰራው ነገሩ ላይ ብልግና ይሄ ነውር ነገር ነው ማለት ነው። ስለ ነውር ነገር ብቻ ነው እና ይሄ ደግሞ የሰው ኑሮ ነው የሰው አኗኗር ነው የሚወስነው ማለት ነውና በጣም የሚገርመው ነገር ግን እቺ ልጅ እቺ ወጣት ማለት ነው አርግዛ ወልዳ ቤቷ በገና በሐራስነቷ ስትገባ ሲሰክሽን ሊሆን ይችላል፣ ኖርማል ሰርጀሪ ሊሆን ይችላል፣ ኦር በመጠም ይሆናል የወለደችው። አንድ ሴት ከእርግዝና ጀምሮ